ዓለማችን ስትጠላትና ለውድቀት ስትዳረግ ምን ታደርጋለህ? ዛሬ የማካፍላችሁ ታሪክ የሁሉም ሰው ንቀትና ጥላቻ ተሸክማ የኖረች አንዲት ሴት ነው። ሕይወቷን በገዛ እጇ ቀይራ ከልመና ወደ ታላቅ ሀብትና ውበት ወይም ቁንጅና የተሸጋገረችበትን እውነተኛ አነቃቂና አስደናቂ ጉዞ ነው። የአዳነችን የፍላጎት የትግልና የመነሳሳት ሚስጥርን እንመለከታለን። ክፍል 1 ጥላቻና የልመና ዘመን። አዳነች ከልጅነቷ ጀምሮ በእንጀራ ቤተሰብ ወይም በጎዳና ላይ የኖረች ሲሆን ማህበረሰቡ እንደ ሸክም ወይም የማይረባ ሰው ነበር የሚቆጥራት። የህይወት ሁኔታዋ ሁልጊዜ ቆሻሻ ልብስ ለብሳ ፊቷ ላይ ድካምና ተስፋ መቁረጥ ይታይባት ነበር። ህይወቷ የቆመችው በሰዎች ምጽዋትና በልመና ነበር። አንድ ቀን አንድ ሰው በንቀት ገንዘብ ሲወረውርባትና ህይወትሽን የሚቀየረው አንቺ ስትፈልጊ ብቻ ነው ብሎ ሲናገራት የጥላቻው ስሜት ወደ ቁጣና የለውጥ ፍላጎት ተለወጠ። አዳነች በዛች ቅጽበት ወሰነች። ከዛሬ ጀምሮ አልለምንም አለች። ትንሿ ስራ። የመጀመሪያው ስራ እጅግ በጣም ቀላል ነበር። ሳህን ማጠብ፣ የጥራት ስራ ወይም የጫማ መጥረግ። ያገኘችውን ጥቂት ሳንቲምም ቢሆን ለመጀመሪያ ጊዜ በገዛ ላቧ ያገኘችው ገቢ ነበር። የአዳነች የስኬት መርሆች አንደኛ ታታሪነቷ ነው። ሁልጊዜ ከሌሎች በተሻለ ትሰራ ነበር። ሁለተኛው ቁጠባ፣ ከምታገኘው ትንሽ ገንዘብ መቆጠብ ጀመረች። ሶስተኛ ትምህርት፣ ከትልቅ የንግድ ባለቤቶች ጋር እየተገናኘች ንግድን መማርና ራሷን ማሻሻል ጀመረች። የንግድ እድገት። አዳነች በቁጠባዋ ትንሽ የሱቅ ወይም አገልግሎት መስጫ ቦታ ከፈተች። ትጋቷና ሰዎችን በክብር ማገልገል ልማዷ ስለነበር ደንበኞቿ እየበዙ ሄዱ። ትልልቅ የንግድ ዕድሎችን መመልከት ጀመረች። የውበት ለውጥ አመጣች። አሁን ገንዘብና ጊዜ ስለነበራት በራሷ ላይ መስራት ጀመረች። በደንብ የለበሰች፣ ፀጉሯ የተስተካከለና በውስጧ የነበረው መተማመን በውበቷ ላይ አንጸባረቀ። በጥቂት ዓመታት ውስጥ አዳነች የተስተካከለ ቢዝነስ ባለቤት፣ በሀብትና ወይም በውበት የምትታወቅ ሴት ሆነች። ቀድሞ ንቋት የነበሩ ሰዎችም አሁን እርዳታና ምክር ለማግኘት ወደ እሷ ይጎርፋሉ። የአዳነች ማጠቃለያ። የአዳነች ታሪክ የሚያሳየን የውጭው ዓለም የሚሰጠንን ማንነት ሳይሆን አንተ ለራስህ ወይም አንቺ ለራስሽ የምትጠቀሚውን ዋጋ ህይወትህን እንደሚወስን ነው። የውስጥ ፍላጎት ትጋት ከድህነትና ከንቀት ወደ ስኬትና ክብር ከፍ እንደሚያደርግ አይተናል። አንተም ቢሆን ከየት እንደጀመርክ ምንም አይደለም። የምትፈልገው ለውጥ የሚመጣው ዛሬውኑ ትንሿን ስራ ስትጀምር ነው። በታሪኩ ምን ተሰማችሁ? በአስተያየት መስጫው ላይ አዳነች መጀመሪያ ልትጀምር የምትችለው ሌላ ትንሽዬ ስራ ጻፍልኝ። ቪዲዮውን ሼር አድርጉና ቻናሉን ሰብስክራይብ በማድረግ የለውጥ አምባሳደር ይሁኑ። ይመቻችሁ።